ክርስትና በባህሪው ራሱ ምንድነው የሚባለው? መንገድ ነው አይደለም? ክርስትና መንገድ ይባላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ከተነሳ በኋላ የመጀመሪያዎቹ ክርስቲያኖች ሃይማኖታቸውን ምን እያሉ ነበር የሚጠሩት? መንገድ እያሉ ነበር የሚጠሩት። እና ሃይማኖት መንገድ ይባላል። ሃይማኖት ራሱ መንገድ ነው፣ ጉዞ ነው። በብሉይ ኪዳንም መንገድ እየተባለ ተጠርቷል። በሐዲስ ኪዳንም መንገድ እየተባለ ይጠራ ነበር። ለምሳሌ በብሉይ ኪዳን አንድ ሐሳብ ለማምጣት ትንቢተ ሆሴዕ ምዕራፍ 14 ቁጥር 9 ላይ እንዲህ የሚል ቃል አለ። እስመ ርቱዓት ፍናዊሁ ለእግዚአብሔር ጻድቃን ይሐውርወን ወኃጥአን ይስእንወን ይላል። የእግዚአብሔር መንገድ ቅን ነው፣ ጻድቃን ይሄዱባቸዋል፣ ኃጥአን ግን ይወድቁባቸዋል ይላል። የእግዚአብሔር መንገድ ያለው ሃይማኖትን ነው። ሃይማኖት ማለት እግዚአብሔር ወደ እኛ የመጣበት፣ እኛ ወደ እግዚአብሔር የምንሄድበት፣ እግዚአብሔር ያደረገው መገለጥ ነው። እግዚአብሔር ወደ ሰው ልጆች የቀረበው መቅረብ፣ የእግዚአብሔር ወደ እኛ መቅረብ፣ እኛን ወደ እሱ መሳቡ፣ እሱ ማንነቱን ለእኛ የገለጠው መግለጥ፣ እርሱ ሃይማኖት ተብሎ ይጠራል። ስለዚህ ሃይማኖት ማለት ሰው ወደ እግዚአብሔር፣ እግዚአብሔር ወደ ሰው የሚመጣበት። እኛ ወደ እግዚአብሔር ከመሄዳችን በፊት እግዚአብሔር ወደ እኛ ነው የመጣው። ቀድሞ በጥንተ ፍጥረት እግዚአብሔርን በባህሪው ፈልጎ ሊያገኘው አይችልም፣ እግዚአብሔር ራሱን ካልገለጠ በቀር። ወደ ተገለጠው እግዚአብሔር እንሄዳለን እንጂ እኛ ያገኘነው እግዚአብሔር የለም። ራሱን ወደ እኛ የገለጠ እግዚአብሔር ነው እንጂ ያለ ሰዎች ፈልገው ተመራምረው ያገኙት እግዚአብሔር የለም። ለምሳሌ አብርሃም እግዚአብሔርን አግኝቷል፣ ሙሴ ጸሊም እግዚአብሔርን አግኝቷል እንላለን። ያን የተገለጠውን እግዚአብሔር ነው ያገኘ። እግዚአብሔር የሰው ልጅ መሻት ነው የምትባል እንጂ እግዚአብሔር እንደ ዕቃ ተፈልጎ አይገኝም። መሻት ይኑረን ነው። ለይትፈሳህ ልብ ዘያሐስሶ ለእግዚአብሔር፣ እግዚአብሔርን በሕግ በአምልኮ የሚሻ ሰው ደስ ይበለው ተብሏል። እግዚአብሔርን እንፈልገዋለን። የምንፈልገው መሻታችን ነው እንጂ እንደ ዕቃ እግዚአብሔር እንደዚህ ተደርጎ እግዚአብሔር የሚባል አካል አገኘው እንደዚህ ያለ ነው የሚባል አይደለም። ራሱን ነው እግዚአብሔር ለሰው ልጆች የገለጠ። ያ የተገለጠው እግዚአብሔር ወደ እኛ ራሱን የገለጠበት መንገድ ሃይማኖት ይባላል። እኛ ደግሞ እሱን ያን የተገለጠውን እግዚአብሔር አንድነቱን ሶስትነቱን አምነን የምንሄድበት ደግሞ መንገድ እርሱ ደግሞ ሃይማኖት ይባላል። ስለሱ የተቀበልነውን እውነት ተቀብለን ወደ እሱ የምንሄድበት ጎዳና እሱ ሃይማኖት ይባላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም ምን አለ ነው የተባለው? ብሉይ ኪዳን ላይ ራሱ እግዚአብሔር አመጋገቡ ሰዎችን ሲመግብ የመንገድ ስራ ነበር የሚሰራው አይደለም? እግዚአብሔር በገነት ምን ሲል ሰማ አዳም ነው የሚለው? ሲንቀሳቀስ ሰማ አይደለም የሚለው? እግዚአብሔር በገነት ሲንቀሳቀስ ሲያንኮሻኩሽ አዳም ሰማው ይላል። ከዚያ አብርሃም ላይ ስትደርሱ ምን በል ነው ያለው? ከዘመዶች ተለይተህ ምን በል ነው? ሂድ። መንገድ ነው አሁንም እግዚአብሔር የሚያሳየው ማለት ነው። መንገድ ነው የሚያሳየው። ወደ ግብፅ ምን አትበል አትሂድ፣ መንገድ ነው ይሄ። ያዕቆብ ከየት ወደ የት ነው ሄደው? ከከነዓን ወደ ሶሪያ ሄደ አይደለም? አሁንም ደግሞ ምንድን ነው ያለው እግዚአብሔር? ወደ ቤቴል ምንድን እንበል ነው ያለው? ተመለስ፣ ሂድ ነው የሚለው እግዚአብሔር ያዕቆብን። ከዚያ በኋላ ደግሞ ከወለደ በኋላ በሀገሩ መኖር ከጀመረ በኋላ ወደ ግብፅ ምን በል ነው ያለው? ሂድ፣ ወደ ግብፅ ውረድ። አሁንም ከግብፅ ወጡና የ40 ዓመቱ የእግዚአብሔርና የሰው ልጅ ግንኙነት የምን ግንኙነት ነበረ? የመንገድ ላይ ግንኙነት ነበረ። የመንገድ ላይ ግንኙነት ነበረ። ስለዚህ እግዚአብሔር የመንገድ አምላክ ነው ማለት ነው። እኛም መንገደኞች ነን ማለት ነው። እግዚአብሔር ደግሞ የመንገዳችን መሪ ነው። ስለዚህ ቅዱስ ዳዊት ምን አለ? አቤቱ የምሄድባትን መንገድ ምራኝ ብሎ ይጸልይ ነበር። መንገዶችን አቅናልኝ፣ አካሄዴንም አሰማምርልኝ እያለ ይለምነው ነበረ። ስለዚህ አባቶቻችን ወደ እግዚአብሔር የሄዱበት ነበር። አምላኬ አምላኬ ገይሳቤከ፣ አምላኬ ፈጣሪ ወደ አንተ ምን እላለሁ ነው እገሰግሳለሁ። ጸማት ነፍሴ ለከስ፣ ነፍሴ አንተን ተጠማች። ማይዜ እበጽሕ ወእሬ ገጾ ለአምላኬ፣ ደርሼ የፈጣሪን ፊት የማየው መቼ ነው? ጉዞ ነው። ወደ ሰማይ የሚደረግ ጉዞ፣ መቃተት፣ ናፍቆት ነው ሃይማኖት። ወደምንፈልጋት ወደ ነፍሳችን መዳረሻ
ወደባችን ስለሆነ ከጥፋት አድኖ የሕይወት ወደብ ወደሚሆነን ወደ ክርስቶስ የሚደረግ ጉዞ ነው ሃይማኖት። ከዛ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም ምን አለ? መጣ። ይኸው መንገድ ነው። ይሄም እኮ እግዚአብሔር ከሰማይ ወደ ምድር መጣ። መጣና እናቱ የወለደችው የት ላይ ነበር የወለደችው? መንገድ እየሄደች ነው የወለደችው። ቤተልሔም ላይ መንገድ ልትቆጠር ሄዳ እዚያ መንገድ ላይ ነው የተወለደ። እንደ ተወለደ ምንድን ነው ያደረገው? መንገድ ነው የጀመረው። ወዴት ነው የሄደው? ወደ ግብፅ ነው የሄደው። ከግብፅ ተመልሶ ወዴት ነው የሄደው? መንገድ ነው የሄደው። የት ነው የሄደው? ናዝሬት። በናዝሬት ሲያደግ ምን እያደረገ ነው ያደገ? እየሄደ ነው ያደገው። ከየት ወደ የት? ከገሊላ ወደ ናዝሬት ወደ ኢየሩሳሌም እየሄደ ነው ያደገው። በምድር ላይ አንሶ ሰው ውስተ ምድር አይደል ያለ ቅዱስ ኤፍሬም። በምድር ላይ ምን አለ ነው? ተመላለሰ ነው። ሊጠመቅ ምን አለ? ሆረ ኢየሱስም ገሊላ ሀበ ዮሐንስ ሄደ። 40 ቀን ሲሞላው ሊጾም ወደ ምድረ በዳ ምን አለ? ሄደ። ተመልሶ ደቀ መዛሙርቱን ደግሞ የመንገድ ወግ ነው ያወጋቸው። ምንድን ነው ያደረገ? ና ምን በላይ ነው ትለወኒ፣ ምን በላይ ነው ያለው? ተከተለኝ ነው ያላቸው። መንገድ ነው ሃይማኖት። ክርስቶስን ማምለክ መንገድ ስለሆነ ደቀ መዛሙርቱን ሲመርጥ የመረጠበት ቃል ተከተለኝ የሚል ቃል ነበረ። ለጊዜው በእግር ፍጻሜው በግብር እያሉ አባቶቻችን እንደተረጎሙት። ከዚያ በኋላ ደግሞ መጨረሻ ላይ ምንድን ነው ያደረገ? መስቀሉንም ተከተለኝ አለችው። ዘይፈቅድ ይትለወኒ ይጽላ ነፍሶ ያጥብ ወይ ጽሩ መስቀለ ሞቶ ወይ ትለወኒ። እኔን ሊከተለኝ የሚወድ ሰው ቢኖር ሰውነቱን ይጥላ፣ ራሱን ይካድ፣ ለሞት የሚያደርሰውን መስቀል መከራ መስቀል ተሸክሞ እኔን ይከተለኝ ነው ያለ። እኔን ይከተለኝ ማመን ክርስቶስን መከተል ነው፣ መንገድ ነው። ሲያስተምርም ምንድን ነው ያላቸው? እኔ ራሴ ምንድን ነው የነበር ያላቸው? መንገድ ነኝ። አነ ውእቱ ፍኖተ ጽድቅ ወሕይወት፣ እኔ የሕይወት መንገድ ነኝ ነበር ያላቸው። ዮሐንስ 14:6 ሄደን ሄደን የት ነው የምንደርሰው ስትለው ሕይወት እኔ ጋር ነው የምትደርሱት። እንዲህ ያለ መሆኑ ማረጋገጫው እውነት ምንድን ነው ሲለው እኔ ራሴ ምንድን ነኝ ያላቸው? እውነት። በየት አድርገን ነው የምንሄደው? በእኔ እኔ መንገድ ነኝ ብሎ መለሰ። ከዚያ በኋላ ቅዱሳን ሐዋርያትን ከዚያ በኋላ ከቀራንዮ ከሊጦስጥራ ወደ ቀራንዮ መስቀል ተሸክሞ ምን አለ? ሄደ። ተነስቶ ደግሞ ወደ ኤማሆስ ከደቀ መዛሙርቱ ጋር ምን አደረገ? ሄደ። ከትንሣኤ በኋላ ወዴታ ሄደ? ወደ ሰማይ አረገ። ከዚያ ተመልሶ ምን ያደርጋል? ይመጣል። መንገድ ነው ሁሉ እኮ እመጽእ ካዕበ ወነሣእክሙ ከመ ተሃልዉ አንትሙሂ ሀበ ሀሎኩ አነ። ተመልሼ እመጣለሁ እናንተም እኔ ባለሁበት ትኖሩ ዘንድ እወስዳችኋለሁ። ስለዚህ ይወስደናል። መወሰድ መጨረሻችን መወሰድ ነው፣ መሄድ ነው። እዚያ በኋላ ከሱ መድረስ ነው። እና በዚህ ዓለም ላይ ስንኖር ምን እያደረግን ነው ካላችሁ፣ እየሄድን ነው። እየሄድን ነው። ኑሮ ራሱ መንገድ ነው። ምን እያደረግን ነው? ወዴት ነው እየሄድን ያለ ነው? እግዚአብሔር ወይ ወደ ሞት ወደ ሕይወት ነው፣ ወይ ወደ ሕይወት ነው። ከፈቀደልን ወደ እሱ ነው። ካቃተን ደግሞ እንጂ እሱ ያውቃል። እና ቅዱስ ጳውሎስ ራሱ ምንድን ነው ያለው? ወደ ክርስቶስ ልሄድ ምን እላለሁ ነው? እናፍቃለሁ። ልሄድ እናፍቅ። መሞት ራሱ መንገድ ነው። ወፍናው ይሁኒ ለሞት ዘእግዚአብሔር ውእቱ። የሞት መንገድ የእግዚአብሔር መንገድ ነው፣ የእግዚአብሔር ጎዳና ነው ብሎ ቅዱስ ዳዊትም ነግሮናል። ስለዚህ ጎዳና ነው። ስንኖር እየሄድን ነው። አንድ ቀን አንድ እርምጃ እንደሆነ 1 ዓመትም የሆነ ሩጫ ነው። 2 ዓመትም የሆነ ሩጫ ነው። በቆየንና በከረምን ቁጥር ወደ መቃብራችን በደንብ እየፈጠንን ነው ምን ሄደው